ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። በሌላ በአዲስ ቪዲዮ መጥቻለሁኝ። ቤተሰቦቼ ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚሁም አዳዲስ ነገር በምለቅበት ጊዜ አዳዲስ ቶሎ በሚደርሳችሁ ኖቲፊኬሽኗን ኦን ማድረግ እንዳይረሳ። ዛሬ ይዤላችሁ የመጣሁት በጣም አሪፍ ደስ የሚል ዋው የእውነተኛ ትኩረት የምናደርገው ሁሌ መንገድ ገንዘብ የሚሰራው በአንድ መንገድ ብቻ ብለን ነው የምናስበው። ነገር ግን እንደዛ አይደለም። ልክ ዩቲዩብ ላይ እንደምንጠቀመው ሁሉ እና ቲክቶክን እንደምንጠቀምበት ሁሉ ለገንዘብ ማግኛ ፌስቡክንም መጠቀም እንችላለን ቤተሰቦች። ምክንያቱም የፌስቡክ አልጎሪዝሙ ልክ ዩቲዩብ ላይ እንዳሉ አልጎሪዝሞች የፌስቡክም የራሱ አልጎሪዝም አለው። ቲክቶክ ላይ እንዳሉ አልጎሪዝሞች የፌስቡክም የራሱ የሆነ አልጎሪዝም አለው። ነገር ግን ምንድነው የሚለየው? ፌስቡክ የራሱ ገደብ አለው። ምክንያቱም ፍሬንድን ወደ ፎሎ ካልቀየር ነው 5000 ፎሎ ፍሬንድ ከሞላችሁ በኋላ ይቅርታ 5000 ፍሬንድ ከሞላችሁ በኋላ እራሱ ገደብ ስላለው እምቢ ይላችኋል። ፍሬንድ ሪኮስት ለመመለስም ሆነ አክሴፕት ለማድረግ ማለት ነው። ስለዚህ ምንድነው ማድረግ ያለብን? ይሄንን ፍሬንድን ወደ ፎሎ በመቀየር ብዙ ተከታይና እንደዚሁም አጫጭር ቪዲዮዎችን፣ ፎቶዎችን፣ የተለያዩ ቪዲዮዎችን ኤዲት በማድረግ እንዲሁም ዩቲዩብ እና ቲክቶክ ላይ የምንለቃቸውን አይነት ቪዲዮዎች ይሄኛው ግን እንደ ቲክቶክ አጭር ቪዲዮ ሾርት ቪዲዮ ነው የሚያስፈልጋችሁ። ከፈለጋችሁም እንደ ዩቲዩብ ረዘም ያለ ቪዲዮ መልቀቅ ትችላላችሁ። ነገር ግን የራሱ የሆነ አልጎሪዝም አለው ፌስቡክ ማለት ነው፣ ግን ይከፍላል። ስለዚህ ምንድነው የሚከፍለው? 10,000 ፎሎወርስ ይኖራችሁ 400 ቪው ካላችሁ እይታ ማለት ነው። 400 እይታ ካለው በደንብ ይከፍላችኋል። የራሱ ሞኔታይዜሽን አለው፣ አናላይዝ አለው፣ ኮንቴንት አለው፣ ስላይት አለው፣ ሁሉም ነገር ማለት ነው። ልክ እንደ ዩቲዩብ ሁሉም የራሱ አልጎሪዝም አለው። ስለዚህ ዛሬ ይዤላችሁ የመጣሁት የእውነት በጣም ደስ የሚል በአንድ በኩል ብቻ ሳይሆን ገንዘብ የምናገኘው በተለያዩ ሶሻል ሚዲያዎችም ገንዘብ የራሳችንን ኮንቴንት ተጠቅመን ቪው ካገኘን ተከታይ ካገኘን ልክ እንደ ዩቲዩብ እና እንደ ቲክቶክ ሁሉ ፌስቡክንም ገንዘብ መስራት እንችልበታለን ማለት ነው። ቤተሰቦቼ በጣም የሆነ ደስ የሚል እኔ እየጀመርኩት ነው። አሁን ግን ቅርብ ጊዜ ነው። ምክንያቱም እኔ በጣም ብዙ የተዘጉ ፌስቡክ አካውንቶች አሉኝ። 5000 ሲሞላ ሊሚት ስላለው የፌስቡክ ሊሚት ስላለው ይገድበኛል እና ከዛ ስልክም ስቀይርም ስልክም ሲጠፋብኝም ከዛ ተዋለሁ። እንደገና ደግሞ አዲስ እከፍታለሁ። ነገር ግን አሁን ላይ እየተጠቀምኩበት ስለሆነ መልካምነት ደግሞ ሁሌም እንደምለው አይከፈልበትም። መልካምነት ለራስ ነው። ያወቁትን ማሳወቅ ደግሞ መልካምነት ነው። ስለዚህ ቤተሰቦቼ በአንድ በኩል ብቻ ሳይሆን ገንዘብ መስራት ያለብን ፌስቡክም መስራት ጀምሯል። ስለዚህ ለምንድን ነው እኛስ የማንሰራው? በቲክቶክ እና በዩቲዩብ ብቻ ለምን እንሰራለን የሚለውን ዛሬ ይዤላችሁ መጥቻለሁኝ። ከፍሬንድ ወደ ፎሎ እንዴት እንደምንቀይርና ምን ነክተን መነካት የሌለባቸው የራሱ አልጎሪዝም አሉ። ምክንያቱም እነኛን የማይፈቀዱ ነገሮችን ከነካን እንደሚያጠፋብን ፎሎውን ሳይሆን የሚያጠፋብን ቪው እይታውን ያጠፋብናል ማለት ነው። ስለዚህ ምንድነው ማድረግ ያለብን? ወደ ፌስቡካችን ገብተን በደንብ ተከታተሉኝ፣ አሳያችኋለሁ። ከፍሬንድም ወደ ፎሎ እንዴት እንደሚቀየር ከተቀየረስ በኋላ ምን እንደሚያሳየን በደንብ አሳያችኋለሁ። እኔ ይህ አሁን እየሰራሁበት ያለው ሌላኛው ወደ 7000 ምናምን ፎሎ ደርሷል። ግን አሁን ቅርብ ጊዜ ነው የጀመርኩት። ይሄኛው ደግሞ ሳምንት አልሞላውም ከከፈትኩት፣ ዝም ብዬ ነው የከፈትኩት እንዳጋጣሚ ማለት ነው። ግን ወደ ፎሎ ከቀየራችሁ መጀመሪያ ፌስቡክ ስትከፍቱ ወደ ፎሎ ከቀየራችሁት በጣም ብዙ ተከታይ ታገኛላችሁ። እውነት ለመናገር መጀመሪያ ከመሰረቱ ይዛችሁ ወደ ፎሎ ከሆነ ብዙ ተከታይ ያላችሁ። ለምን ፎሎ የሚያደርጋችሁ ግዴታ እናንተ ሰው ፎሎ ካደረጋችሁ እናንተ መመለስ አይጠበቅባችሁ። ምክንያቱም ፍሬንድ ሪኩዌስት ከላከላችሁ የእናንተ የፌስቡክ ፔጅ ፎሎ ከሆነ በኋላ እናንተ ፍሬንድ ሪኩዌስት አክሴፕት አረጋችሁ አላረጋችሁ ችግር የለውም። ለምን ያ ሰው ኦልሬዲ ፎሎ አድርጓችኋል። ስለዚህ ምንም ችግር የለውም። የእናንተ ፎሎ እየጨመረ ይመጣላችኋል ማለት ነው። ስለዚህ አሁን ተከተሉኝ። ወዴት ገብተን ፌስቡክን ከፍሬንድ ወደ ፎሎ መቀየር እንዳለብን አሳያችኋለሁ። ሌስጎ መጀመሪያ ፌስቡክ አፓችን ውስጥ እንገባለን። ፌስቡክን አንዴ ኦኬ ዋላለሁኝ።
እዚህ ጋር እንደምታዩት የኔ የፌስቡክ አካውንቴ እዚህ ጋር 3 ሰረዟን አንዴ ኦኬ እላታለሁ። አያችሁ ይሄ አዲሱ አካውንቴ ነው። አሁን ቅርብ ጊዜ ነው የከፈትኩትኝ። ላይክ ሳምንት ምናምን እንኳን አልሞላው። ምክንያቱም መጀመሪያ ጊዜ ፎሎወሩን ቀይሬ ስለሆነ ከፍሬንድ ወደ ፎሎ ቀይሬ ስለሆነ የከፈትኩትኝ በደንብ ነው ተከታይ የሚኖራችሁ ማለት ነው። ነገር ግን መጀመሪያ ፍሬንድ ሆኖ ወደ ፎሎወር ስቀይሩት ያን ያክል ብዙም አይደለም ተከታያችሁ ማለት ነው። ለምን ኦልሬዲ ፍሬንድ ነበራችሁ። ከፍሬንድ ወደ ፎሎ ስቀይሩ የሚያውቃችሁ ሰው ወይም አንዳንድ ከጓደኛ ወደ ጓደኛ ስቴፑን የሚከተል ሰው ካለ ፎሎ ይከተላቸው። የእናንተን ኮንቴንት የወደደው የእናንተን ቪዲዮ የሚወድ የእናንተን የምትለቋቸውን ቪዲዮዎች የሚወድ ይከተላችኋል። ነገር ግን ከመጀመሪያው ጀምሮ ፎሎ ካደረጋችሁት ግን ማንኛውም ሰው ወደ ፌስቡክ የሚገባ ሰው ፎሎ ያደርጋችኋል ማለት ነው። ስለዚህ ለስጎ እዚህ ጋር ሶስት ሰረዙን ከነካው በኋላ እዚች ጋር ፕሮፋይላችሁ በላይ ያለችው 3 ነጠብጣብ አለ። እሷን አንዴ ክሊክ እናደርጋታለን። 3 ነጠብጣቡ ጋር ከገባን በኋላ የተለያዩ እንትኖች አሉ። እዚህ ጋር የተለያዩ አማራጮች አሉ። እኛ ግን የምንፈልገው ፎሎወሩን ፍሬንድን ወደ ፎሎወር መቀየር ስለሆነ መጀመሪያ ይሄ ተርን ኦፍ ሞድ ፕሮፌሽናል ሞድ ኦፍ ይላል። አያችሁ እዚህ ጋር ስትመጡ የእናንተ የመጀመሪያ ከሆነ ተርን ኦፍ ኦን አርጉት። አንዴ እዚህ ጋር እንደምታዋት ይችን ኮንታክት በሏት። እኔ አሁን ኮንታክት የማልለው ለምን መሰላችሁ? ቪውን እንዳለ እይታውን 0 ነው የሚያደርገው። ይሄንን እዚህ ጋር መጠንቀቅ ያለባችሁ ቤተሰቦች፣ አንዴ ፕሮፌሽናል ሞዱን አንዴ ኮኔክት ካረጋችሁ በኋላ ሁለተኛ በፍጹም መንካት የለባችሁ በፍጹም። ምክንያቱም አንዴ ከነካችሁ ደግማችሁ የምትነኩት ከሆነ ፎሎራችሁን ሳይሆን የሚወስደው የእይታውን እንዳለ ከዜሮ ነው የሚጀምርባቸው። እኔ ያኛውን አካውንቴን በጣም ነው የተበላሁት። ወደ 100,000 እይታ ነበረው። ልክ እንደዚህ እንትን ስታክ አድርጎብኝ ስልኩ ስታክ አረገና ዋይፋይ እንትን ሲል ከዛ ፕሮፌሽናል ሞዱን ኦፍ ኦን አድርጌ 0 አስቀረኝ ማለት ነው። ከዜሮ ነው የጀመርኩት። ያ እንዳይሆንባችሁ ጥንቃቄ ማድረግ ያለባችሁ ፕሮፌሽናል ሞዱን አንዴ ኦን ኦፍ አድርገን ኮንታክት ካረግነው በኋላ ድጋሚ በፍጹም መንካት የለብን በፍጹም። ምክንያቱም ይሄ ጉዳት አለው። ይሄ ነው ትልቁና ዋነኛው የፌስቡክ ካታጎራይዙ። ይሄ በጣም ይጎዳናል ማለት ነው ደግመን ከነካ ነው። ነገር ግን ደግመን ካልነካ ነው የመጀመሪያው ከመጀመሪያ ጀምረን እስከ መጨረሻ ያለው 400 ቪው ማለት በጣም ቀላል ናት። በቀን ቪዲዮ ልቀቁ፣ ፎቶ ልቀቁ፣ የተለያዩ ፎቶዎችን ልቀቁ። እይታ በጣም ነው የሚኖረው። ስለዚህ እኔ ይህንን አልነካም። አንዴ ስላደረግኩት ለምን ቪውን ይወስድብኛል። ከዛ በኋላ ላይ አሳያችኋለሁ ቪው የቱ ጋር እንዳለ ያንን 0 እንዴት እንደሚያደርገው አሳያችኋለሁ። ስለዚህ ከዚህ ወጣና ሌላኛው ጋር የት ሄዳለሁ መሰላችሁ? ሴቲንግ ኤንድ ፕራይቬሲ የሚለው እዚህ ጋር ነው። 3 ነጠብጣቡን እንጫንና የፕሮፋይላችንን 3 ሰረዙን እንጫንና ወደ ታይ ሸርተት ስናደርግ ሴቲንግ ኤንድ ፕራይቬት የሚላል። የአንዳንዶቻችሁ ሴቲንግ ዳይሬክት ሊመጣ ይችላል። ችግር የለውም። እኔ አሁን ሴቲንግ ኤንድ ፕራይቬት የሚለው ጋር ገብቼ ነው ሴቲንግን የማገኘው። ስለዚህ እዚህ ጋር ያለችውን ሴቲንግን የሚል ትሎ አንዴ ክሊክ አረጋታለሁ። አያችሁ የቱ ጋር እንዳመጣኝ። ስለዚህ እዚህ ጋር የፌስቡክ ካታጎራይዝ የራሱ ካታጎራይዝ አለው፣ የራሱ ሩል እና ህግ አለው። ስለዚህ እነሱን ነው ማስተካከል ያለብን። ከዛ ወደ ታች ሸርተት ስታረጉት እዚህ ጋር የሰው ምልክቷ እዚህ ጋር የሰው ምልክቷ ይቺ ማለት ነው። ሃው ፒፕልስ ካን ፋይንድ ኤንድ ኮንታክት ይላል። ሰዎች እንዴት ነው እናንተን ሊያገኟችሁና ሊከተሏችሁ የሚችሉት ይላል። ከዛ እዚህ ጋር አንዴ ክሊክ እናደርገዋለን። ይሄን አንዴ ክሊክ ካደረግነው እዚህ ጋር 2 አማራጮች አሉ። who can send your friend request ማን ነው ለእናንተ ፍሬንድ ሪኩዌስት የሚልክላችሁ ይላል። ይችን አንዴ ክሊክ እናርጋት። የመጀመሪያዋ እዚህ ጋር 2 አማራጮች አሉ። who can send your friend request የሚለው ጋር 2 ፐብሊክ ካረጋችሁት ፌስቡክ የሚገባ ሰው ብቻ እንጂ የሚያያችሁ የእናንተ ጓደኛ የሆነ የጓደኛችሁ ጓደኛ ሊያያችሁ አይችልም። ስለዚህ ምንድነው ማድረግ ያለብን? ፍሬንድ ኦፍ ፍሬንድ ይችን አንዴ እናረግና ይችና ካና ፌስቡክ ሴቭ እናረጋለን። ይቅርታ ሴቭ እናረግና እንወጣለን። ሁለተኛው who can see your friend list ይላል። ማን ነው የእናንተን ፍሬንዶች እና የእናንተን የፌስቡክ ኮንቴንት ወይም ቪዲዮ መከተል ያለበት ሲባል እዚህ ጋር ፍሬንድ አለ፣ ፍሬንድ አክሴፕት አለ፣ ፍሬንድ ስፔሲፊክ ፍሬንድ አለ፣ ኦንሊ ሚ። ስለዚህ እኛ ምንድነው ማድረግ ያለብን? ሁሉም ፍሬንድ
ጓደኛችንም የሆነ የጓደኛችን ጓደኛ የሆነ እስካሁን ጓደኛችንም ያልሆነ እንዲያየን የኳስ ምልክቷን እንነካና እዚህ ጋር ይችን ኦኬ ካልናት በኋላ እዚህ ጋር ሴቭ እናደርጋለን ማለት ነው። ከዛ እነዚህ ሁለቱን ነገሮች እዚህ ጋር ያሉትን ሁለቱን ነገሮች ከጨረስን በኋላ እዚህ ጋር ያሉት ከዚህ በታች ያሉት አይነኩም። ከዛ ከዚህ እንወጣለን። ከዛ አሁንም ወደ ታች ሸርተት ስናደርግ ምን እናገኛለን? የመጽሐፍ ምልክት ሆና የፕላስ ምልክት ያለችባት ፎሎወርስ ኤንድ ፐብሊክ ኮንቴንት የሚለዋን እሷን ክሊክ እናደርጋለን። እዚህ ጋር ስንት አሉ መሰል? 6 ካታጎራይዝ አሉ። 6 ፐብሊክ ካታጎራይዝ ፌስቡክ የ6 አይነቶች የፌስቡክ ሩል አሉ። እነዚህን ነው በቃ መከተል ያለ። እነዚህን ከተከተልን ከዛ ፍሬንዳችን ወደ ፎሎ ይቀየራል በራሱ ጊዜ ማለት ነው። ስለዚህ ምንድነው ማድረግ ያለብን? ፎሎወርስ ኤንድ ፐብሊክ ኮንቴክት የሚለው እዚህ ጋር ሁካንሲ ፎሎወርስ ይላል። የእናንተ ፎሎወር እንዲሆን የምትፈልጉት ማን ነው የሚለው ጋር እንደ ክሊክ እናደርጋለን። እዚህ ጋር እንደሚታወቀው ፐብሊክ ነው። ሁሉም ሰው ፎሎ እንዲያደርገን እንፈልጋለን አይደለ? ስለዚህ ሴቭ ብለን እንወጣለን። እዚህ ጋም ሁካንሲ ዩር ፎሎወርስ ኦን ፕሮፋይል ይላል። የእናንተን ፎሎወር የእናንተን ተከታይ ወይም የእናንተን ፕሮፋይል እንዲያይ የምትፈልጉት ሰው ማን ነው ሲል ይሄም ዓለም አቀፍ ነው። ስለዚህ ፐብሊክ ማለት ዓለም አቀፍ ነው። የኳስ ምልክቷን እንነካና እዚህ ጋር ሴቭ አድርገን እንወጣለን። ቀጣዩ who can see the people's pages and lists that you follow የእናንተን ፔጅ እና የእናንተን ጓደኞች የሆኑ ሰዎች ማየት የሚፈልጉት እነማን ናቸው? ኦፍኮርስ እዚህም ሁሉም ዓለም አቀፍ ፐብሊክ ነው። እኔ ስላደረግኩና አሁን እናንተም ለእናንተ ነው እያሳያችኋለሁ። ስለዚህ ሴቭ አድርገን እንወጣለን። እዚህ ጋር መዘርዘር አይጠበቅብኝም። እዚህ ጋር ስንት አሉ መሰላችሁ? 1 2 3 4 5 6 ካታጎራይዞች አሉ። ፎሎወርስ ኤንድ ፐብሊክ የሚለው ኮንቴንቱ ጋር ገብታችሁ እነዚህ 6 ኮንቴንቶች የፌስቡክ ኮንቴንት ናቸው። 6ቱንም ፐብሊክ ማድረግ አለባቸው። የኳስ ምልክቷ ማለት ነው። ከዚህ እንወጣና ከዚህ ከወጣን በኋላ እዚህ ጋር የማታውቁ ካላችሁ ዝም ብዬ ላሳያችሁ። እዚህ ጋር ፕሮፋይል ኤንድ ፔጅ የሚለው እዚህ ጋር የሚደረጉ ነው። ሁካንሲ ዩር ፖስትስ የሚለው ፍሬንዳችሁ እንዲያይ ነው የምትፈልጉት። እዚህ ጋር 2 አማራጭ ነው። ራሳችሁ ናችሁ ወይስ ጓደኛችሁ ነው የሚለውን ጓደኛችሁ የሚለውን አድርጋችሁ ውጡ። እንዲሁም እዚህ ጋር ስትገቡ ሁካንሲ ዩር አዘርስ ፖስት ኦን ዩር ፕሮፋይል ይላል። ሌላ የለቀቃችሁትን ፎቶ ከሌላ ሰው ወይም ሼር ያደረጋችሁትን ወይም የለቀቃችሁትን ፎቶ ማን እንዲያይላችሁ ነው የምትፈልጉት ይላል። እዚህ ጋር ደግሞ ስንት አማራጮች አሉ መሰላችሁ? 1 2 3 4 ይቅርታ 4 5 6 7 አሉ። ልክ እኛ ግን የምንፈልገው ምን ነው? ፍሬንድ ኦፍ ፍሬንድ የጓደኛችን ጓደኛ እንዲያይልንና ፎሎ እንዲከተሉን ነው የምንፈልገው። ምክንያቱም ፔጃችን እንዲያድግልንና ገንዘብ መስራት ስለምንፈልግ እንዲያድግልን ነው የምንፈልገው። የጓደኛችን ጓደኛ ፍሬንድ ኦፍ ፍሬንድ የሚለው ጋር ገብተን ሴቭ አድርገን እንወጣለን ማለት ነው። ከዚህ በታች ያሉት ይሄኛው እንደተጠበቀ ነው። ራሱ ቲክቶክ ያደረገው ነው። እዚህ ጋር ሊስት ኤኒ ታግስ የሚለው ማንም ሰው ታግ እንዳያረገን ካልፈለግን ኦን ነው ማድረግ ያለብን። እዚህ ጋር ከመጣችሁ ታጊንግ ኤንድ ኢሚዲየትሊ ሞሽን የሚለው ይሄንን ማንም ሰው የእናንተን ፔጅ የእናንተን ኮንቴንት ወይም ቪዲዮ ወይም ፎቶ ሰው እንዲለቀው የእናንተን ሼር አድርጎ ወይም ኤዲት አድርጎ እንዲለቀው ከፈለጋችሁ ፍሬንድ ኦፍ ፍሬንድ ነው የምታደርጉት። ይሄ ፍሬንድ ኦፍ ፍሬንድ ምክንያቱም ለእናንተ ሞቲቬት አለው። ያ ሰው የእናንተን ቪዲዮ ሸር ካደረገላችሁ ወይም ራሱ ኤዲት አድርጎት ከእናንተ ኤዲት አድርጎ ከወሰደው ለእናንተም አስተዋጽኦ አለው። ስለዚህ ሴቭ ታደርጋላችሁ። እነዚህ የራሱ ካታጎራይዝ ናቸው። እዚህ ጋር ምንድን ነው የሚለው እንትናችሁ ፌስቡካችሁን ማንም ሰው ታግ እንዳያደርግባችሁ ከፈለጋችሁ ኦፍ ነው። ይሄንንም እኔ ኦፍ ነው። ምክንያቱም ማንም ሰው ፌስቡክ ላይ የሆነ አለ አይደል አንዳንድ ጊዜ ብልግና ማለት እኔን የማይወክሉ ነገሮች ታግ እንዲደረግብኝ ስለማልፈልግ ኦፍ ነው ያደረኳቸው ማለት ነው። ስለዚህ ከዚህ እንወጣና አሁን ምንድነው ፍሬንድ የነበረው ወደ ፎሎወር መቀየሩን ላሳያችሁ ማለት ነው። ስለዚህ እዚህ ጋር ይሄ ፕሮፌሽናል ዳሽቦርድ የሚለው ጋር እዚህ ጋር 3 ነጠብጣብ ዋጋ ትመጣላችሁ። ያንን ከጨረሳችሁ በኋላ እነኛን ሁሉ ከጨረሳችሁ በኋላ 3 ነጠብጣቡ ጋር ስትመጡ ይችን የአይን ምልክቷን ታያላችሁ። ቪው አስ የምትለዋ ማለት ነው። የኔን አሳየኝ የምትለዋ ማለት ነው። ስለዚህ እኔ አሁን ይሄንን ፔጅ ከከፈትኩት ሳምንት እንኳን አልሞላውም ብያችኋለሁ። መጀመሪያ ስከፍተው በፎሎወር ስለነበር የከፈትኩትኝ እንደምታዩት ፎሎወሩ በጣም እያደገ ነው ማለት ነው። ሳምንት አልሞላውም። እኔ ፎሎ ያደረኩት 33 ሰው ብቻ ነው። ፖስት ያደረኩትም 38 ቪዲዮ ነው። እሱንም
የሰውን ሸር ምናምን እያረኩኝ እንጂ እኔ በራሴ ይቅርታ በራሴ ቪዲዮ አልለቀኩም ማለት ነው። ስለዚህ እዚህ ጋር የሚለው የእናንተ እንደዚህ መምጣት አለበት፣ ፎሎ ማለት ይሄ መምጣት አለበት ማለት ነው። ስለዚህ ያንን ደግሞ ቪው እንዴት ነው የምናየው የምትሉት ከዚህ ጋር እንወጣና ምን የሚለው ጋር መሰላችሁ? ይሄንን ፕሮፌሽናል ዳሽቦርድ የሚለውን አንዴ እንነካውና ይሄው ልክ እንደ ዩቲዩብ ይሄ አሁን የራሴ ኮንተንት ነው። ይሄ የራሴ እስካሁን የታዩት ቪዲዮዎች የሰውም ሼር ያደረኩትኝም እኔ የለቀኳቸውን ቪዲዮ ፎቶ ምናምን ተጠራቅመው እነዚህን ነው። ያንን መጀመሪያ ላይ ካስታውሱ እንደሆነ ፕሮፌሽናል ሞዱን አንዴ ኦን ካረጋችሁ ሁለተኛ እንዳትነኩ ያልኳችሁ እነኝህን በሙሉ ደግማችሁ አንዴ ከነካችሁ በኋላ መቁጠር ከጀመረ በኋላ እነኝህን ከነካችሁ ደግማችሁት እነኝህን ሁሉንም ዜሮ ነው የሚያደርጋችሁ። እይታውንም ፎሎሩን ብቻ ነው የማያጠፋው። እይታውንና ይሄኛው ኮሜንት ነው ጃጅመንት። እይታውንና ኮሜንቱን እንዳለ ዜሮ ነው የሚያደርገው፣ ከዜሮ ነው የሚጀምረው። ስለዚህ መንካት የሌለባችሁ ነገር ፕሮፌሽናል ሞድ የምትለዋን አንዴ ኦን ካደረጋችሁ በኋላ በፍጹም ድጋሚ እንዳትነኩ። ምክንያቱም ይሄ ዜሮ ሆነ ማለት 400 ቪው እስከምታገኙ ያንንም ለምሳሌ 100,000 ቪው አግኝታችሁ ደግማችሁ ያችን ፕሮፌሽናል ሞዷን ኦን ኦፍ የምታደርጉ ከሆነ ደግማችሁ ዜሮ ነው የሚያደርገው 100,000 ማለት ነው። ስለዚህ ከሀ እንደገና ዜሮ ብላችሁ ትጀምራላችሁ ማለት ነው። እንደዚህ ነው የሚያደርግባችሁ። ስለዚህ ልክ እንደ ዩቲዩብ ሁሉ አናላይዝ አለው፣ ኮንቴንት አለው፣ ኮሚኒቲ አለው፣ ሞኔታይዝ አለው። ልክ ሞኔታይዝ ስትሆኑ እነዚህን እንትኖች ያመጣላችኋል። እነዚህ ናቸው። ስታር አለ፣ ሰብስክሪፕሽን አለ። ሰው ልክ ሰብስክራይብ አድርጎ ጆይን እንደሚያደርገው ሁሉ ዩቲዩብ ላይ ልክ ፌስቡክ ላይም እንደዚሁ አለው። እነዚህ እቺ ስታር የምትባለው ደግሞ ሰው ጊፍት የሚሰጣችሁ ነው። እንደዚሁም እነዚህ ጋር ያሉት እንደዚህ ጊፍት የሚሰጡባቸው ናቸው። ስለዚህ ቤተሰቦቼ ዛሬ ይዤላችሁ የመጣሁት ይህን ይመስላል። እውነት ፌስቡክም እንደ ዩቲዩብ ይከፍላል፣ ተጠቀሙበት እላለሁኝ። ውድና ቤተሰቦቼ ከመጀመሪያው እስከ መጨረሻው ቪዲዮን በደንብ ተከታተሉት። ከፍሬንድ ወደ ፎሎ እንዴት መቀየር እንዳለብን፣ ከተቀየረስ በኋላ ምንድን ነው መንካት የሌለብን የሚለውን ስቴፖች በደንብ ተከታትላችሁ በደንብ እዩት። ውድ ተመልካቾቼ ዛሬ ይዤላችሁ የመጣሁት ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ፣ ቸር ቆዩልኝ። እንደዚሁም ሀገራችንን ሰላም ያደርግልን። በስደት ያላችሁም እንደዚሁ በሰላም ለሀገራችን ያብቃን እላለሁኝ። ቸር ቆዩ።